የኢኩሜኒዝም ሃይማኖት ሰይጣናዊ መዘዙና በኦርቶዶክስ ተዋህዶ ንጽሕት ሃይማኖት ላይ ያለው ድብቅ ምስጢራት። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ የምንዳስሰው ጉዳይ እጅግ አሳሳቢ፣ በጽናትና በትግል ልናልፈው ግድ የሚለን እንዲሁም ሁላችንም ጆሮና ዓይናችንን ከፍተን መከታተል የሚያስፈልገን የሃይማኖት ጥንካሬንና ብርታትን የሚጠይቅ ፈተናው ከባድ ብሎም የሚያስደነግጥ ርዕሰ ጉዳይ ነው። ኢኩሜኒዝም ይባላል። ስለ ኢኩሜኒዝም ሰይጣናዊ ሃይማኖት ስንቶቻችሁ ታውቃላችሁ? በብዙዎች ዘንድ እንደ ሰላም፣ እንደ አንድነትና እንደ ፍቅር መንገድ ተደርጎ ይወሰዳል። ነገር ግን አንድምታውና ሐሳቤው ከዚህ ተቃራኒ ነው። ከዚህ በጎ ከሚመስል የሰይጣን ተልእኮን ካነገበ ሃይማኖት ሽፋን በስተጀርባ ያለው የጥፋት መረብ ምንድን ነው? ይህ እንቅስቃሴ ለምን ሰይጣናዊ መዘዝ ተባለ? በተለይም ደግሞ ጥንታዊቷንና ሐዋርያዊቷን የኦርቶዶክስ ተዋህዶ ቤተክርስቲያን ለማፍረስ የተዘረጉት ድብቅ ምስጢራት ምንድን ናቸው? እነዚህ ድብቅ ምስጢራት 12 ናቸው። ኢኩሜኒዝም የሚለው ቃል ኦይኩሜኔ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም መላው ዓለም ማለት ነው። በመጀመሪያው 100 ክፍለ ዘመን ይህ ቃል ለመላው የክርስትና ዓለም አንድነት ይሰራበት እንደነበር ይነገራል። ነገር ግን በ20ኛው ክፍለ ዘመን የተነሳው ዘመናዊ የኢኩሜኒዝም እንቅስቃሴ ዓላማው ሃይማኖቶችን ማቀላቀልና አንድ የዓለም ሃይማኖት ዋን ወርልድ ሪሊጅን መፍጠር ሆኗል። የእውነትና የሐሰት መቀላቀል ሪሌቲቪዝም። የኢኩሜኒዝም ዋነኛው መዘዝ እውነት አንጻራዊ ናት የሚል አስተሳሰብ ማምጣቱ ነው። ሁሉም ሃይማኖት ወደ እግዚአብሔር ያደርሳል የሚለው ፍልስፍና የክርስቶስ መንገዱንም እውነትም ሕይወትም እኔ ነኝ የሚለውን ዮሐንስ ምዕራፍ 14 ከቁጥር 6 የሚለውን ቃል ይቃረናል። ዶግማ መላላት። ለአንድነት ሲባል የሃይማኖቶች መሰረቶች ወይም ዶግማዎች ዋጋ እንዲያጡ ይደረጋል። ይህ ደግሞ ምዕመናን ስለ እምነታቸው ያላቸው ጽናት እንዲያላሉና በነፋስ እንደሚገፋ ማዕበል እንዲወዛወዙ ያደርጋል። የአመፃው ሰው ወይም የሐሰተኛው መሲህ መንገድ ጠራጊነት። መጽሐፍ ቅዱስ በመጨረሻው ዘመን ዓለምን በአንድ ላይ የሚገዛ የሐሰት ነቢይና አውሬ እንደሚመጣ ይነግረናል። ኢኩሜኒዝም ሁሉንም ሃይማኖቶች በአንድ ጥላ ስር በመሰብሰብ ለዚህ ለክርስቶስ ተቃዋሚ አንቲክራይስት ምቹ ሁኔታን ይፈጥራል። ለሁሉም እንዲደርስ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ታሪካችንንና ይህንን ድብቅና ስውር ተልእኮ እናሳውቅ። ይህን መሰል አስገራሚ ትምህርቶችና ሃይማኖታዊ የምስጢራት መረዳቶች እንዳያመልጦ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የኢኩሜኒዝም ሰይጣናዊ ተልእኮና ዓላማን ለመረዳትና አንዲቷን ውድ ሃይማኖት ለመጠበቅ እንዲሁም ምስጢራትን ለመረዳት እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ስውር ምስጢር 1 ቀኖናን ማዳከም። ኦርቶዶክሳዊ ቀኖናዎች ጥንታዊና ለዘመኑ የማይመቹ ተደርገው እንዲታዩ በማድረግ ቤተ ክርስቲያን የራሷን ሕግና ሥርዓት እንድትተው መገፋፋት የመጀመሪያው ድብቅ ምስጢሩ ነው። ስውር ምስጢር 2 የቅዱሳን ክብርን ዝቅ ማድረግ። ከሌሎች ጋር ለመስማማት ሲባል የድንግል ማርያምን፣ የቅዱሳን መላእክትንና የጻድቃንን አማላጅነትና ክብር ጥያቄ ውስጥ እንዲገባ ማድረግ ሁለተኛው ተግባሩ ነው። ስውር ምስጢር 3 የሥርዓተ ቤተ ክርስቲያን ትርጉም መለወጥ። ጥምቀትን፣ ቁርባንና ሌሎችን 7ቱን ምስጢራት እንደ ተራ ሥርዓት ብቻ በማቅረብ
መንፈሳዊ ኃይላቸውን ማኮላሸት ሶስተኛው ድብቅ አጀንዳው ነው። ስውር ምስጢር 4 የቋንቋና የዜማ መለወጥ የቤተ ክርስቲያኒቱን ጥንታዊና መንፈሳዊ ዜማዎች ለምሳሌ ያሬዳዊ ዜማ በዓለማዊና በስሜት ቀስቃሽ የሙዚቃ መሳሪያዎች እንዲተኩ በማድረግ መንፈሳዊነቱን ማጥፋት የሚለው አራተኛው ድብቅ ምስጢራቱ ነው። ስውር ምስጢር 5 የመንፈሳዊ አባቶችን ስም ማጠልሸት ለእምነታቸው ጽኑ የሆኑ አባቶችን ጽንፈኛ ወይም የሰላም ጠላት በማስባል ከምዕመኑ እንዲነጠሉ ማድረግ ሌላኛው አምስተኛ ተግባሩ ነው። ስውር ምስጢር 6 ትውልዱን ከታሪኩ ማላቀቅ ወጣቱ ትውልድ የቤተ ክርስቲያኑን ታሪክ የሰማዕታትን ገድልና የአባቶችን ተጋድሎ እንዳያውቅ በማድረግ ማንነቱን እንዲስት ማድረግ ሌላኛው ድብቅ አጀንዳው ነው። ስውር ምስጢር 7 የገንዘብና የጥቅም ወጥመድ በተለያዩ የእርዳታና የልማት ስሞች ስር የኢኩሜኒዝም አጀንዳዎችን የሚያስፈጽሙ አካላትን ወደ ቤተ ክርስቲያን አስተዳደር ማስገባት፣ ይህም ሰባተኛውና ሌላኛው ድብቅ አጀንዳው ነው። ስውር ምስጢር 8 የአንድነት ሰላም ጥሪ ልዩነታችን ውበታችን ነው በሚል መፎክር ስር ስህተትና እውነት አብረው እንዲኖሩ በማድረግ እውነትን ቀስ በቀስ ማጥፋት ሌላኛው ድብቅ አጀንዳው ነው። ስውር ምስጢር 9 የትምህርት ስርዓትን መበከል በመንፈሳዊ ኮሌጆችና ትምህርት ቤቶች ውስጥ የሊበራሊዝምና የኢኩሜኒዝም ፍልስፍናዎችን እንዲሰርጉ በማድረግ አዳዲስ መምህራንን በዚያ ቅኝት ማፍራት ሌላኛው ድብቅ አጀንዳው ነው። ስውር ምስጢር 10 ሲኖዶሳዊ ውሳኔዎችን መጫን ዓለም አቀፍ ተጽዕኖዎችን በመጠቀም ቤተ ክርስቲያን ከማንነቷ ጋር የሚያጋጩ ውሳኔዎችን እንድታሳልፍ በዲፕሎማሲያዊ መንገድ መጫን የሚለው ሌላኛውና 10ኛው ድብቅ ምስጢሩ ነው። ስውር ምስጢር 11 የክህነት ክብርን ማቃለል ካህናትና ጳጳሳት እንደ መንፈሳዊ መሪ ሳይሆን እንደ ተራ ቢሮክራቶች ወይም የድርጅት ሰራተኞች ተደርገው እንዲታዩ በማድረግ ምዕመናን መሪ እንዳይኖራቸው ማድረግ ሌላኛው ድብቅ አጀንዳ ነው። ስውር ምስጢር 12 እና የመጨረሻው ምስጢር የአምልኮ ስርዓት መቀላቀል ወይም ሲንክሪቲዝም የተለያዩ ሃይማኖቶች ተወካዮች በአንድነት ጸሎት እንዲያደርጉ በማድረግ አምላካችን አንድ ነው የሚል የተሳሳተ ግንዛቤን ማስረጽ ሌላኛው ድብቅ አጀንዳውና ስውር ሐቁ ነው። የስውር ምስጢራችን ማጠቃለያና የመፍትሄ ሐሳቦች እንዴት እንከላከል? አንደኛው የእምነት ዕውቀትን ማሳደግ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምታስተምረውን ዶግማና ቀኖና ጠንቅቆ ማወቅ። ሁለተኛው ንቃት በአንድነት ስም የሚመጡትን እንቅስቃሴዎች በመንፈሳዊ ሚዛን መመዘን። ሶስተኛው ለአባቶች መታዘዝ በእውነትና በጽናት የቆሙ አባቶችን ምክር መስማትና መከተል። አራተኛው ጸሎት እግዚአብሔር ቤተ ክርስቲያኑን ከውስጥም ከውጭም ጠላት እንዲጠብቅ በጸሎት መትጋት የሚሉት ጥቂቶች እንደ መፍትሄ የሚጠቀሱ ሲሆኑ ውድ ተመልካቾቻችን የዛሬው ሰፊ ትንታኔያችን ይህን ይመስል ነበር። ቤተ ክርስቲያን በደመ ክርስቶስ የተመሰረተች የጽናት አለት ናት። የገሃነም ደጆችም አይችሏትም። ነገር ግን እኛ እንደ ምዕመናን ነቅተን መጠበቅ ይኖርብናል። በቀጣይ ደግሞ ሌላ ስለ ኢኩሜኒዝም እጅግ አስገራሚና አስደናቂ አስደንጋጭ የሆኑ ሐቆች ዘንላችሁ እንመለሳለን። በዚህ ረጅም ጉዞ አብራችሁን ስለነበራችሁ እናመሰግናለን። ይህ ቪዲዮ ለሌሎች ኦርቶዶክሳውያን ወንድም እህቶቻችን እንዲደርስ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በጥልቅ ቪዲዮ እስክንገናኝ ድረስ
ሰላምና ጤና ከሁላችን ጋር ይሁን። ኢትዮጵያ ለዘላለም